ብዙ ጊዜ በመጠይቁኝን በኮሜንት ላንተና በጣም ብዙ ሰው ሲጠይቁኝ የነበረውን ጥያቄ ዛሬ ልመልስላችሁ። በኢምፕሎይመንት ወይንም ደግሞ እዚህ መታችሁ አይዲ ካምፓኒ የሚቀይርላችሁ ካምፓኒ ገብታችሁ ያ ካምፓኒ የሚከፍላችሁን ደሞዝና ያለውን ወጪ ከኢትዮጵያ ጀምሮ ያለውን ወጪ አብረን እንስራ። እሱን ስራልን እስቲ ቪዲዮ ምናምን ስራላችሁኝ በጣም ብዙ ስለጠየቃችሁኝ ነው በኮሜንት እና ኢትዮጵያ ላይ በሱ 300 ሺህ ብር ምናምን ገደማ ነው አሁን ላይ የሚያስከፍሉት። በራሳችሁ አይዲ አይደለም መታችሁ ካምፓኒ ውስጥ ገብታችሁ ካምፓኒ የሚቀይርላችሁ በካምፓኒ ውስጥ ስትሆኑ ማለት ነው። እና እሱን 300 ሺህ ብር ከፍላችሁ መታችሁ እዚህ ደሞዛችሁ ከፍተኛ 1200 ብር ነው። 1200 ድርሃም በድርሃም ነው። ብር ስላችሁ እንዳትሳሳቱ በድርሃም ነው። 1200 ድርሃም ይከፈላችኋል። ከ1200 ድርሃም ደግሞ የምግብ ታወጣላችሁ። ምግብ አለ እንትን ጋዝ ምናምን ነገሮች አሉ። ዋይፋይ ምናምን አለ። እሱን ምናምን አወጣችሁ 700 ድርሃም በወር ሜክ ብታደርጉ ወይንም ብታስቀምጡ 700 ድርሃሙን በአመት 8000 ምናምን ብር ይመጣል። 8000 ምናምን ብር መጥቶ በሁለት አመት ስታደርጉት ደግሞ 16000 ምናምን ብር ይመጣል። 16000 ምናምን ድርሃም ማለት ነው። እሱን ደግሞ 16000 ምናምን ደግሞ ስታባዙት በ47 ብር ስታባዙት ወደ 700 ምናምን ሺህ ብር 770 ሺህ ብር ነው 780 ሺህ ብር ይመጣል። ሂሳብ የሰራችሁ 780 ሺህ ብር ላይ ደግሞ የመጣችሁበትን 300 ሺህ ብር ስታነሱ ስንት ብር ይመጣል? ቀንሱት። እሱ ነው ሂሳባችሁ የምታገኙት ሂሳብ በራሳችሁ ሳይሆን በእነሱ አይዲ ስትመጡ ማለት ነው። እና በጣም የብዙዎቻችሁ ጥያቄ ነው። እቺ ነች። እናንተ አስባችሁ መወሰን አለባችሁ። ግን መወሰን ያለባችሁ የሁለት አመቷን ሙሉ ካምፓኒ ውስጥ ነው የምትሰሩት። ግን ቢመቻችሁም ባይመቻችሁም ካልተመቻችሁ ካንስል አድርጋችሁ ወጣችሁ ሌላ ስራ የምትፈልጉት ይሄንን አይምሯችሁ ላይ አስቀምጣችሁ ነው። እንደምታዩት ቀላል ምናምን ሆኖ አይደለም።